እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬው ቪዲዮአችን የካይንማስተርን የቪዲዮ ኤዲቲንግ ቱቶሪያል ከመጀመሪያው ፋይል ኢምፖርት ከማድረግ እስከ መጨረሻዋ ኤክስፖርት ድረስ ያለውን እያንዳንዱን ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን፣ ቤተሰብ ከሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩት። ከዛ በፊት ግን ካይንማስተር የሌላችሁ ሰዎች ከፕሌይ ስቶር የምታወርዱት አፕ እንደሚታወቀው ዋተርማርክ አለው። ነገር ግን እኔ ከዋተርማርክ ፍሪ እና ፕሪሚየም ሆነውን የካይንማስተር አፕ በዚህ ቪዲዮ ላይ በጊፍት መልክ እሰጣችኋለሁ። አፑ የሌላችሁ ሰዎች ዲስክሪፕሽን ቦክስ ላይ በማስቀምጥላችሁ የቴሌግራም ቻናሌ ሊንክ በመግባት አፕሊኬሽኑን ከዋተርማርክ ፍሪ ሆነው ማለት ነው ዳውንሎድ ማድረግ ትችላላችሁ። እንግዲህ ስልካችን ላይ እንግባና እያንዳንዱን ስቴፕ እያየን እንሄዳለን ማለት ነው። እንግዲህ ካይንማስተር ስልኬ ላይ ኦፕን ልበለውና ስቴፕ ባይ ስቴፕ እያየን እንሄዳለን። ስንከፍተው ይሄን ይመስላል። እዚህ ጋር ክሬት ኒው የሚል አለ። ከታች ደግሞ እንደምታዩት ከአሁን በፊት የሰራናቸው ፕሮጀክቶች እዚህ ጋር ተቀምጠው እናገኛቸዋለን ማለት ነው። እንግዲህ አዲስ ፕሮጀክት ክሬት ለማድረግ ከሆነ የፈለግነው እዚህ ጋር ክሬት ኒው ብለን እንገባለን ማለት ነው። ኤዲት ለማድረግ ስንገባ ከዛ ምን እናደርጋለን? እዚህ ጋር ቪዲዮውን ስም እንሰጠዋለን። ለምሳሌ እኔ አሁን ቪዲዮ 2 ብዬ ስም ሰጥሁት ማለት ነው። ከዛ በመቀጠል አስፔክት ሬሾ እንመርጣለን። አስፔክት ሬሾ ማለት ኤዲት የምናደርገው ቪዲዮ ለምንድን ነው? ለዩቲዩብ ነው፣ ለቲክቶክ ነው፣ ለኢንስታግራም ነው? እንደየ አስፔክት ሬሾ ይለያያል ማለት ነው። እኔ አሁን ለዩቲዩብ ነው ኦልሬዲ ሴሌክት ሆኗል። ለቲክቶክ ከሆነ ይችን የቲክቶክ ምልክት ሴሌክት እናደርጋለን። እኔ ለዩቲዩብ ስለሆነ 16:9 የሚለውን መርጥና ከታች እዚህ ጋር ክሬት ብዬው እገባለሁ ማለት ነው። ልክ ስገባ ይሄን ይመስላል ኢንተርፌሱ። ከዛ በፊት ግን አሁን ካይንማስተር ይሄ አፕዴት የሆነው ካይንማስተር ሁለት አማራጭ አንጥቶልናል። አንደኛው ቨርቲካሊ ስልካችንን እንደዚህ አድርገን ኤዲት ማድረግ ያስችለናል። ሁለተኛው አማራጭ ደግሞ እንደዚህ አድርገን በሆሪዞንታልም ኤዲት እንድናደርግ አስችሎናል ማለት ነው። የበፊቱን ታስታውሱ ከሆነ እንደዚህ አድርገን ብቻ ነበር ኤዲት እንድናደርግ የሚፈቅድልን ማለት ነው። ያሁኑ ልክ ተሻሽሎ የመጣው ማለት ነው። ለቨርቲካል ቪዲዮ እንደዚህ አይነት አማራጭ አምጥቶልናል ማለት ነው። ይሄ በጣም ደስ የሚል ፊውቸር ነው። ነገር ግን ይሄ ፊውቸር እናንተ ላይ አልመጣ ካላችሁ ይችን የሴቲንግ ምልክቷን ንኩና እዚች ጋር ኦሪየንቴሽን በምትለው ጋር አውቶ ሮቴት የምትለዋን ኦን ማድረጋችሁን እንዳትረሱ ማለት ነው። ልክ ይሄንን ኦን ካረጋችሁት ስልካችሁን ብትፈልጉ በቨርቲካል ብትፈልጉም በሆሪዞንታል አርጋችሁ ኤዲት እንድታደርጉ ያስችላችኋል ማለት ነው። ስለዚህ ይሄን አስተካክሉና ወደ ውስጥ ትገባላችሁ ማለት ነው። እኔ ኦልሬዲ ስላስተካከልኩት አሁን ለዩቲዩብ ስለሆነ የሚመቸኝ ለረጃጅም ቪዲዮ እንደዚህ ሆሪዞንታል የሆነው ነው። በዚህ መልኩ አብረን እናያለን ማለት ነው። በቨርቲካልም ኤዲት ማድረግ ከፈለጋችሁ አማራጭ አለው። ከዛ የመጀመሪያ ስራችን የሚሆነው ፋይል ኢምፖርት